ሰላም ቤተሰቦች እንዴት ናችሁ? ዛሬ የሚገርም ምርጥ የሆነች አፕሊኬሽን ይዤ መጥቻለሁ ማለት ነው። ያው እቺ አፕሊኬሽን የምትጠቅመው ስልካችንን ስክሪን ሪከርድ ለማድረግ ነው። አፕሊኬሽኗ በፕሌይ ስቶርም አለች፣ ግን የፕሌይ ስቶሯ ፕሪሚየም ክፍያ ትጠይቃለች ማለት ነው። ሁሉም ፊቸር ለማስጠቀም በውስጡ ያለውን ሁሉም ፊቸር ለማስጠቀም ክፍያ ትጠይቃለች። እቺ ግን የተከፈለላት ነው ማለት ፕሪሚየም አንሎክ የሆነች አፕሊኬሽን ናት። አፕሊኬሽኗን በኔ በቴሌግራም ቻናል ውስጥ ታገኙታላችሁ ማለት ነው። ቴሌግራም ቻናሌን በኋላ አሳያችኋለሁ። አሁን ቪዲዮን ጨረሳችሁ ተመልክታችሁ ያው አሰራሩንም ስለማሳያችሁ በውስጡ ያለው ሴቲንጎችን እንዴት እንደምታስተካክሉ አሳያችኋለሁ። ከዛ በኋላ ደግሞ አፕሊኬሽኗን የት እንደምታወርዷት አሳያችኋለሁ በኋላ። አሁን ቪዲዮን እንጀምር። ቀጥታ አሁን ወደ ሴቲንግ ትገባላችሁ ማለት ነው። ሴቲንግ ከገባችሁ በኋላ አውዲዮ ሴቲንግስ የሚለው በመጀመሪያ የነበረውን እሱ ትነካላችሁ። ከዛ እዚህ ጋር ደግሞ ብዙ አማራጮች አሉ። ማይክሮፎን አለ፣ ኢንተርናል አውዲዮ አለ፣ ኢንተርናል ኤንድ ማይክሮፎን ሚዩት አለ ከላይ ማለት ነው። ያው እነሱ ጥቅማቸው ማይክሮፎን ላይ ካረጋችሁት ስልካችሁ ማይክ ብቻ ድምጽ እንዲቀዳ ማለት ነው። አሁን እኔ እንደዚህ የሚያወራውን እንደ እናንተ የሆነ ነገር ወይንም የቴክ ቪዲዮዎችን ሲሰሩ እናንተ ስታወሩ እሱ እንዲቀዳላችሁ ማለት ነው። ያ ከታች ቮሊዩም የሚለው ደግሞ ያው የድምጹን መጠን ለመጨመርና ለመቀነስ ነው። ያው እነዛ ኢንተርናል አውዲዮ ካረጋችሁት ደግሞ በውስጥ ወደ ጌም ምናምን ስትጫወቱ ከሆነ ነው። ኢንተርናል እንደ ማይክሮፎን ከሆነ ደግሞ የጌሙንም ለምሳሌ በውስጥ ስትጫወቱና የራሳችሁንም ድምጽ ሁለቱንም አንድ ላይ ሪከርድ እንዲያደርግላችሁ ነው የምታደርጉት። ከታች ደግሞ የዚህን አፕሊኬሽን የሚወዳት እዚህ ኖይዝ ሪዳክሽን የምትል ነገር አለች። ከዛ እሷን ኦን ማድረጋችሁን እንዳትረሱ፣ ምክንያቱም እሷ ጫጫታ ከኋላችሁ ምናምን እናንተ ሪከርድ ስታደርጉ ከኋላችሁ ረብሻ ምናምን ካለ እሱን ነገር ይቀንሰዋል ማለት ነው፣ ያስወግደዋል ማለት ነው። ከዛ አሁን ደግሞ ከሱ መለስ እንበልና ቪዲዮ ሴቲንግ ውስጥ እንግባ። ቪዲዮ ሴቲንግ ውስጥ አሁን እዚህ ጋር ነው ደስ የሚለኝ ነገር። እዚህ ጋር ፉል ኤችዲ አለ፣ ኤችዲ አለ፣ ኤስዲ አለ እና ጄነራል አለ፣ ካስተማይዝ አለ። አሁን የዛኛው በፕሌይ ስቶር የምታወሩት ካስተማይዝ የሚለው አይሰማችሁም፣ ምክንያቱም ክፍያ ይጠይቃል ማለት ነው። እቺ አፕሊኬሽን ግን አንሎክ ስለሆነች ክፍያ አትጠይቅም፣ ካስተማይዝ ማድረግ ትችላላችሁ ማለት ነው። በፉል ኤችዲም ሪከርድ ማድረግ ትችላላችሁ ማለት። አሁን ለምሳሌ ያው ካስተማይዝ ውስጥ ትገቡና ያው እዚህ ጋር 1080p የሚል ነገር አለ። በ1080 ሪዞሉሽን ነው። ይሄ 720 አለ፣ 640 አለ። በፈለጋችሁት ማድረግ ትችላላችሁ ማለት ነው። ከዛ እሱንም ከመረጣችሁ በኋላ ደግሞ ከታችም ደግሞ አለ። ያው ይሄን ለምሳሌ 720 ቢሆን ችግር የለውም፣ 1080 ቢሆን ችግር የለውም። ከታች ደግሞ ኳሊቲን በፈለጋችሁት መጠን ማድረግ ትችላላችሁ። ኳሊቲም በብዙ ስታይል አለው ማለት ነው። ለምሳሌ ያው ሊንክውና ያው ብዙ አማራጮች አሉ ማለት ነው። አሁን ለዩቲዩብ 16 ሜጋባይት ፐር ሰከንድ የሚል አለ። ኳሊቲው ይሄንን መጨመር ትችላላችሁ ማለት ነው። ከታች ደግሞ ኤፍፒኤስን አለ። ያው ይሄን የፈለጋችሁትን ትመርጣላችሁ ላይ በኳሊቲው ማለት ነው። ለእናንተ የተመቻችሁን ቦታ ይይዛል። ያው ቁጥሩን በጨመራችሁት ቁጥር ቦታ የመያዝ መጠኑ ይሰፋል። አሁን ለምሳሌ እኔ በዩቲዩብ ላድርገው በ16 ሜጋባይት ፐር ሰከንድ። ከዛ እሱን ካረጋችሁት በኋላ ኤፍፒኤስ ደግሞ በ144 ኤፍፒኤስ አለ፣ በ120 ኤፍፒኤስ አለ፣ በ90 አለ፣ በ60 አለ፣ በ40 በ50 ምናምን አለ። እናንተ በፈለጋችሁት ኤፍፒኤስ በጣም ጥቅም አለው። ቪዲዮ በፍጥነት እንዲታይ ለማድረግ ነው፣ ፍሬም ፐር ሰከንድ ለማለት ነው። ያው እሱን ደግሞ በ120 ታረጉታላችሁ ማለት ነው። በጣም ጥርት ያለ ቪዲዮ ሪከርድ እንዲያደርግላችሁ ማለት ነው። ከዛ እንደዚህ ካስተካከላችሁ በኋላ ያው ጨረሳችሁ ማለት ነው። የዚህን ቦታ ካስተማይዝ ሴቲንግ ከዛ ራይት ነው የምትሉት፣ ግን በዛኛው አፕሊኬሽን አይሰማችሁም ማለት ነው። ከዛ እሱን ከጨረሳችሁ በኋላ ያ ኦሪየንቴሽን የሚለውን ተውት፣ እሱ አይጠቅም። ከዛ ሪኮርዲንግ ሞድ የሚለው ይሄም ልክ እንዳለ ይሁን፣ ኖርማል ሞድ እንደሆነ ራሱ ይሁን፣ ምንም ችግር የለውም። እዚህ ጋር ደግሞ ከታች ካውንት ዳውን የሚል ነገር አለ። ካውንት ዳውን ማለት እናንተ ስታርት ካላችሁት በኋላ 3 ሰከንድ ይቆጥሩና ይጀምርላችኋል ሪከርድ ማድረግ ማለት ነው። 5 ላይ ካረጋችሁት 5 ሰከንድ 5 4 3 2 1 ያለ ሪከርድ ማድረግ ይጀምራል ማለት ነው። ከሱ በታች ደግሞ እዚህ ጋር ሻንክ ፎንቱ ስቶፕ ሪከርድ ላይ ይሄን ኦን ካረጋችሁት የሆነ ሪከርድ ስታረጉ ማለት ነው ስልኩን ካንቀሳቀሳችሁት ሪከርዱ ይቆማል ማለት ነው። ሴቭ ያደርግላችኋል አውቶማቲካሊ ማለት ነው። ስልኩን ልክ እንደዚህ ስታንቀሳቅሱት ማለት ነው። ከዛ እዚህ ጋር ደግሞ ያሁኑ ነው ኦፍ አድርጉት ብቻ፣ ያው ብዙም አይጠቅም። ከዛ ሄድ ስክሪን ሹት ፖፕ አፕ የሚል ነገር አለ። እሱን ኦንም ኦፍ ማድረግ ትችላላችሁ፣ ግን ያው ኦን አድርጉ። ለማንኛውም ያው በአፕሊኬሽኑ ስክሪን ሹት ሲታነሱ ነው ሄድ ሪከርዲንግ ሪዛልት ፖፕ አፕ ይላል። እሱ ደግሞ በፕሪሚየሙ በፕሌይ ስቶሩ አፕሊኬሽን አይሰማችሁም ኦን ማድረግ ማለት ነው። አሁን ሪከርድ ካረጋችሁ በኋላ ከስክሪን ፖፕ አፕ እንዲያደርግላችሁ ነው የሚጠቅመው። ኢንቪዚብል ፍሎቲንግ ቦል የምትለው እሱም ኦን አትሆንም በዛኛው አፕሊኬሽን ማለት ነው። በዚህ ግን ይሆናል፣ ምክንያቱም ይሄ ፕሪሚየም አንሎክ ሆኗል ማለት ነው። እናንተ ሪከርድ ካረጋችሁ በኋላ እቺ የኳስ ምልክት አለች፣ እሷ እንዳትታይ ማድረግ ነው ማለት ነው። ከዛ ከታች ፎንት ካሜራ የሚለውን እሱን ከነካችሁ ደግሞ ከላይ ያው ልክ እንደምትመለከቱት ካሜራ ፊታችሁን ይቀርጻል ማለት ነው። እናንተ ከፈለጋችሁ ኦን ታረጋላችሁ። እንደዚህ ቴክ ቪዲዮዎች የሚሰሩ ከሆነ ከላይ ፊታችሁ እንዲታይ ከፈለጋችሁ እንደዛ ታረጋላችሁ ማለት ነው።
ከዛ እዚች ጋር ስክሪንሾት የምትለው የስክሪንሾት በተኗ እንዲታይ ለማድረግ ነው። አሁን እንትኑን ኢንቪዚብል ስላደረኩ ነው እንትን ኦፍ የሆነው፣ ግን ትታያለች። ልክ እሷ እንደዚህ ሰሌክት ያደርጋችኋት ትታያለች ማለት ነው። ይሄን ትመልሱታላችሁ። ከዛ እዚህ ጋር እሱን ከጨረሳችሁ በኋላ ብሩሽ የምትል ነገር አለች። ብሩሽ የምትለው ጥቅሟ እንትን የሆነ በቀስት በክብ ምና በሬክታንግል የሆነ ነገሮችን ሲታሳዩ የሆነ ነገሮችን እንትን ሲትነግሩ በክብ ምናምን ለማስገባት ነው። ለምሳሌ ልክ እንደዚህ በሬክታንግል ያው እንደዚህ ማስገባት ትችላላችሁ፣ ብሩሽ የምትለዋን እሷን ከተጠቀማችሁ ማለት ነው። ከታች እንትን አማራጮች አሉ፣ ብቻ ተደብቋል። ኢንቪዚብል ፍሎቲንግ ቦል እሷን ራይት ስላደረኩት ነው። እሱን ደግሞ እናንተ ሪከርድ ስታደርጉ አይደበቅም፣ ልክ እያያችሁ ማድረግ ትችላላችሁ። ልክ እንደዚህ ማለት ነው። በቀስት ምናምን እንዲያደርግላችሁ ማድረግ ትችላላችሁ። እዚህ ጋር ብሩሽ የምትለውን ኦን ካደረጋችኋት ማለት ነው። ከዛ እዚህ ጋር ደግሞ ይሄን ከጨረሳችሁ በኋላ ሌላ ብዙ የሚጠቅም ነገር የለም። እዚህ ጋር ሾው ተች የምትል ነገር አለች። እሷን ልክ ስትነኩት ሴቲንግ ነው የሚወዛችሁ። እሱን ተውት፣ ያው አያስፈልግም በአሁኑ ሰዓት። የሚትነኩትን ቦታ የሆነች በነጭ ነገር እንዲያሳይ ማድረግ ነው ሾው ተች የምትለው። ከዛ ከሱ በታች ደግሞ ከስተማይዝ ፍሎቲንግ ቦል የምትል ነገር አለች። እቺ ነገር ልክ እንደዚህ ስትነኳት ፍሎቲንግ ቦሏን የሆነ ልክ ሪከርድ ስታደርጉ ደቂቃ የምትቆጥር ነገር አለች። እሷን ከስተማይዝ ማድረግ ነው። ልክ እንዳሁኑ ሲጨምሩ ሲቀንሱ ኦፓሲቲዋን እንደዚህ ጨምረዋል፣ የራሷን የመታየቷን እንትን ማለት ነው። ከላይ ተመልከቱ እየደመቀች ነው። የላይኛውን ሳይዙን ደግሞ እንደዚህ ስታሰፉት ትልቅና ትንሽ ይሆናል ማለት ነው። ኦፓሲቲውን ትቀንሱታላችሁ ያው ብዙ እንዳይታይ ከፈለጋችሁ ማለት ነው። ከዛ ከላይ ደግሞ ሄድ ፍሎቲንግ ቦል ዱሪንግ ሪከርድ ይላል። ሪከርድ ስታደርጉ እንዳይታይ ከፈለጋችሁ ከላይ ራይት ታደርጉትና ትመልሱታላችሁ። በቃ ሪከርድ ስታደርጉ አይታይም ደቂቃ የሚቆጥር ማለት ነው። ከዛ ከታች ደግሞ ኦሪጂናል ሪከርዲንግ የሚል ነገር አለ። እሱን ልክ እንደዚህ ስትነኩት ያው ልክ እንደዚህ የፈለጋችሁትን ቦታ ብቻ ስክሪን ሪከርድ ለማድረግ ማለት ነው። እንደዚህ ዝቅም ወደ ላይ ወደ ታች ወርዳችሁ የምትፈልጉትን አክል ማስፋትም ትችላላችሁ። ሪከርድ ለማድረግ ነው የሚጠቅመው ማለት ነው። እዚህ ጋር ደግሞ ታይም ሪከርድ ይላል። ታይም ሪከርድ ደግሞ ጥቅሙ ያው የሚቀርጹትን ሰዓት ሊሚት ለማድረግ ነው። እዚህ ጋር ደግሞ ቮይስ ቼንጀር ላይ ታይም ሪከርድ አትጠቀሙት። እዚህ ጋር ቮይስ ቼንጀርም ያው ምንም አይጠቅም። ብቻ ያው አንዳንድ ሰዎች ያው መጃጃል የምትፈልጉ ከሆነ እዚህ ጋር መጃጃል ትችላላችሁ ማለት ነው። እንደ ህፃን እንደ ሴቶች ምናምን ለማድረግ ነው። ከዛ እዚህ ጋር ብዙ የሚጠቅም ነገር አለ አይመስለኝም። እስቲ ያው ወደ ታች ተወርዱና ትረሽ የምትለው እቺ ኦን መሆን አለበት። ምክንያቱም የሆነ ነገር ሪከርድ አድርጋችሁ ቢደልቱት በ24 ሰዓት ውስጥ የሆነ ቢያስፈልጋችሁ መልሳችሁ ማግኘት እንዲችሉ በትረሽ ያስቀምጥላችኋል፣ በሪሳይክል ቢን ማለት ነው። እሷን ኦን አድርጓት። ከዛ ሌላ ያው ብዙም የሚጠቅም ነገር የለም። እዚህ ጋር ተጨርሰዋል ማለት ነው። ያው ከታች ደግሞ ኤዲት ማድረግ ይቻላል። በነገራችን ላይ በዚህ አፕሊኬሽን ያው ብዙም ባይነፈም ያው ኤዲት መቼም በካፕከት ማድረግ ይሻላል። ያው ኤዲት ማድረግ ከፈለጋችሁ በዚህ አፕሊኬሽንም ኤዲት ማድረግ ትችላላችሁ። የሆነ አክል እንትን ኤዲት ማድረግ ትችላላችሁ። ያው እዚህ ጋር ብዙ ኤዲት የምታደርግባቸው ነገሮች አሉ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች ሰዎች እንዲዳረስ ላይክ እና ሼር ምናምን ማድረግ እንዳትረሱ። አሁን ቀጥታ ወደ ቴሌግራም ቻናሌን ላሳያችሁ። እስቲ አፕሊኬሽኑን እንደምታገኙት ላሳያችሁ፣ ተከታተሉ። ከዛ አሁን ወደ ቀጥታ ወደ ቴሌግራም አፕሊኬሽናችሁ ትገቡና ማለት ነው ከላይ የሰርች በተኗን ትነኩና ከዛ እዚህ ጋር ኦሎቴክ ማለት ነው ማለት ነው OLLO ቴች ብላችሁ ጽፋላችሁ TECH ከዛ ዋን ከዛ ያው ትንሽ ተጠብቁታላችሁ። ያው የቻናል ይመጣላችኋል። አዲስ ነው 6 ሰብስክራይበር አለው። ከዛ ያው አፕሊኬሽኗ በመጨረሻ አለች። ኤክስ ሪከርደር የምትል አፕሊኬሽን አለች። ፕሪሚየም አንሎክድ ስክሪን ሪከርድ ትላለች። ያው እቺ አፕሊኬሽን ናት። ያው እቺን አፕሊኬሽን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቻናሌን ደግሞ ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች ሰዎች እንዲዳረስ ሼር ማድረግ እንዳትረሱ። ለቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ እንላችሁ። የፈለጋችሁት ጥያቄ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ።